እኔ እድሜን በሙሉ ብቻዬን ነኝ። ኖ ኖ ኖ ኖ ኖ something missing. It is something missing. Some big important thing is missing. I feel that way. ይቅርታ አድርጉልኝ እሺ። እኔ ሳወራ ምላሴ ይተሳሰራል። I'm not broken. I'm sure. I'm okay. I'm normal. አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ ደግሞ በተለየ ቪዲዮ ነው የመጣሁላችሁ። ሐሳቡም መሰላችሁ ዛሬ ቀኑን ሙሉ ሲደብረኝ የዋለው እና ሳስብ ነበር። በቃ ሐሳብ ገብቶኝ ዝም ብዬ ሳስብ ነበር። ምንድነው ቆይ ለምንድነው ይሄ ድብርት የበዛብኝ? ለምንድነው ድሮ መስራት የሚወደውን ነገር አሁን ደግሞ የሚያስጠላኝ? ስንፍና የበዛብኝ፣ አንዳንዴ ደግሞ እንቅልፍ ይጫነኛልና ይሄን ነገር እስኪ ምንድነው ሳይንሱ የሚለውን ነገር ለማየት እና ዛሬ ይኸው ቻትጂፒቲ ልጠይቅ ነው። ቻትጂፒቲ ስለኔ ኢንፎርሜሽን ሙሉ ነግራታለሁ። ከዛ ደግሞ ቻትጂፒቲ ደግሞ ያው የሆነ ነገር ሂንት ሰጠኛለች ማለት ነው። ስለዚህ ለቀጣይ እንድሰራበት ደግሞ ሂንት ይኖረኛል። ስለዚህ እስኪ እንሂድ፣ እስኪ ፋይንድ አውት እናደርግ። ምንድነው ለምንድነው ብዙ ጊዜ የሚደብረኝ፣ እንቅልፍ የሚጫነኝ፣ የማደርጋቸው ነገራቶች አሁን ማድረግ ደስ የማይለኝ፣ በቃ ትንሽ ነገር የምሰራ ነገር ካለ ያ ነገር በጣም ከባድ ሆኖ ነው የሚታየኝና ለምንድን ነው እንደዛ የምሰማኝ? ችግሩ ምንድነው? እስኪ አብረን ፋይንድ አውት እናደርጋለን። ኦኬ ቻትጂፒቲ ጥያቄ ሰጠኝ። ጥያቄዎቹ የምርጫ ናቸው። ጥያቄዎቹን እየመለስኩኝ ከዛን ደግሞ እስኪ ፋይንድ አውት እናደርጋለን። ኦኬ አንደኛው ጥያቄ ይላል when I am alone I feel comfortable, empty or heavy, normal because I am used to it. when I am alone ብቻዬን ሲሆን ብቻዬን ነኝ እኔ እድሜን በሙሉ ብቻዬን ነኝ። ትክክል ነው። normal because I am used to it. normal. okay see and አንዳንዴ ደግሞ and sometimes empty or heavy. so sometimes be okay አንደኛ ጥያቄ ተመለሰ። ወደ ሁለተኛ ጥያቄ እንሄዳለን። ሁለተኛ ጥያቄ ምን ይላል? my energy most days is ማለት ብዙውን ቀናቶች ኤነርጂ ለዛውም እዚህ ከመጣው ማለት ነው stable, low, without reason, depends on people around me. no B. it is low without reason most of the days. በቃ ብዙ ቀን ኤነርጂ የለኝም እኔ ልብስ ለማጠብ አከማችቼ በሳምንት በሁለት ሳምንት እንደዛ ማጥበው ምግቤን እንኳን ለመስራት በጣም ስንፍና ይዘኛል። ኦኬ 3 okay do I still enjoy things? no እሱ መጀመሪያ ጥያቄ ነው። ሲጀመር ትልቁ ጥያቄ እዚህ ይሄንን ራሱ እንዲሰራ ያደረገኝ እሱ ነው። so do I still enjoy things? A yes, B less than before, C not really. It is C. okay let's answer number 4. Okay, number 4, when people get close I need space but I am fine. I feel anxious or expect them to leave. I don't try to get close. I feel anxious or expect them to leave. በጣም ይቅርታ አድርጉልኝ እና ሰው ከቀረበኝና እቾክላለሁ ያ ሰው እስኪሄድ ማለት ነው። ምንም ጓደኛም ቢሆን ዘመድም ቢሆን የፈለገ ቢሆን እኔ ይናፍቀኛል፣ ብቻዬን የሚሆንበት ጊዜ ይናፍቀኛል። ስለዚህ ኤዲሲ ወላሂ ያሳዝናል። ይሄንን ቪዲዮ ግን ተመልሼ ያለው አንድ ቀን ያው ነገራቶች እንደሚቀየሩ እርግጠኛ ነኝ። ኦኬ deep inside I feel peace. something missing, I don't know. no something missing. It is something missing. some big important thing is missing. I feel that way. okay
So these are my answers. Please conclude them to me. Okay. ይኸው መልሶችን መልሻለሁ። እስኪ ልክ ካለው ቻትጂፒቲ ምን እንደምትለኝ እናያለን። ቻትጂፒቲ መሰጥቶኛል። ኦኬ ይቅርታ አድርጉልኝ። እሺ እኔ ሳወራ ምላሴ ይተሳሰራል እና ታገሱኝ ነው የምለው። ኦኬ based on your answers, so it looks closer to emotional exhaustion. Okay, possible mild depressive symptoms. Oh my god. Attachment or emotional gaps from past experience. This does not mean you are broken. I'm not broken. I'm sure. I'm okay. I'm normal. I just feel sometimes lonely and sometimes not enjoying where I am. What am I doing? My life. I don't enjoy it sometimes. I'm not broken. I'm okay. Oh, don't tell me that. Okay. It means your brain learned to protect itself. My brain, it learned to protect itself. You became independent early. So የታወቀ ነው። ከልጅነት ጀምሬ ራሴን ለመጠበቅ ከሰው ምንም ላለመፈለግ ጓደኝነትን፣ ዝምድናን በቃ አለ አይደለ እዚህ ላይ ዲፔንድ ላለመሆን በጣም ሞክር ነበር። እሱ ትክክል ነው። ሶ የሆነ ነገር አንደርስታንድ አድርገናል ማለት ነው። ስለዚህ የኔ የፓስት ሲቹዌሽኔ አሁን ባለውበት ሲቹዌሽን ምክንያት እንደሆነ ሲቀጥል ደግሞ የትንሽ ዲፕሬሽን እንዳለች ሶ ጋይስ ይሄንን ይመስላል። ብቻ በቃ አሪፍ ቆይታ ነበረን። ከኔ ጋር ስለቆያችሁ አመሰግናለሁ። እናንተ ደግሞ እንደዚህ አይነት ኤክስፒሪየንስ ከነበራችሁ ወይ ደግሞ ስለዚህ ስለ ድብርት፣ ዲፕሬሽን፣ ኢንትሮቨርሽን ወይ ደግሞ ይሄ አዳፕቴሽን የምንለው አንዲት ልጅ በህፃንነቱ የነበረበት ሲቹዌሽን ተጽዕኖ የሚፈጥር ከሆነ ይሄን አይነት አይዲያ የምታውቁ ከሆነ ሼር እንድታደርጉኝ ወይ ደግሞ ኮሜንት እንድጽፉልኝ እላለሁ። አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳይረሳ። ባይ